ሰላም የተወደዳችሁ የዩቲዩብ ቻናል ተከታታዮቼ እንደምን አላችሁ? ዛሬ ደግሞ ለየት ባለና አሪፍ ቪዲዮ መጥቻለሁ። ይህንን ቤት ሰብስክራይብ በማድረግ ላይክ በማድረግ ይጀምሩ። ወዳችኋለሁ። ዛሬ ስለ አንድ ነገር እናያለን። ህይወት ፈተና አላት። አዎ ህይወት ሁሌም ፈተና አለ። ሁሌ አሸነፈኝ፣ ሁሌም ተዋጋኝ የምትል ህይወታችን ላይ ብዙ ብርታትን የምታሳይብን ደካማ የሆነ ጊዜ ብዙ ነገር ሉዝ አድርገን የምንቀርበት ነገር ቢኖር የህይወት ፈተና ነው። እንዴት ነው የህይወት ፈተናን መውጣት የምንችለው? እንዴትስ ነው በህይወት ፈተና መካከል መልስ መስጠት የምንችለው? ይህንን ነገር ዛሬ በደንብ አጥንተንና ከፍ አድርገን እናያለን። አንዳንድ ትልቅ ፈተናና አስቸጋሪ ወቅት ጀርባ ያለው ነገር ህይወትን ሙሉ በሙሉ መቀየር የሚችሉና የህይወታችን መንገዶች በደንብ የሚያስተካክሉ እና በህይወታችን ላይ ትላልቅ እድሎች ያላቸው ነገሮች ናቸው። በፈተና ውስጥ ስናልፍ ልናገኛቸው የምንችላቸው ትልልቅ 4 ነገሮችን ዛሬ በዚህ ቪዲዮ እንመለከታለን። አንደኛው ስትሬንግዝ እና ሪሳይለንስ ነው። ይህ ማለት ጥንካሬና ጽናት ማለት። ፈተናዎች ልክ እንደ እሳት ናቸው። ወርቅ በእሳት ውስጥ በሚያልፍበት ጊዜ እንደሚጠራ ሁሉ እኛም በፈተና ውስጥ ስናልፍ በጣም የተሻለና የተገነባ ማንነትን ይዘን የምንነሳበት ትልቁ የህይወታችንን ግቦችና የመጀመሪያ ወይም የህይወት ጭንቀት ወይም የምናልፍባቸው ነገሮች በሙሉ ወደዚህ ነገር እንድንማርና እንድናደግ ያደርጉናል። ከዚህ በፊት ከባድ መስለው የታዩን ነገሮች በሙሉ እየቀለሉንና ከኛ አቅም በታች እየሆኑ ይመጣሉ ማለት ነው። ፈተና ውስጥ እያለን ፈተናውን እንዴት መወጣት እንደቻልነው ሁላ ሳናውቀው ፈተናው ቀሎብን የሁል ጊዜ የህይወት ስርዓት መስሎን አንዳንዴ በጣም በፈተና ውስጥ የተለማመድን ጊዜ ሰዎች በጣም ተጨንቀውና ራሳቸውን ሊያጠፉ የሚችሉባቸው ነገር ውስጥ ገብተን እኛ የተሻለውና ፍሬ ያለውን የነገ ተጨባጭ የሆነን ወይም ደግሞ ህይወት ቀያሪ የሆነን ፍሬን ይዘን የምንወጣበት መንገድ ይሆናል። ሁለተኛው ዊዝደም ወይም ደግሞ ፐርስፔክቲቭ ነው። ይህ ማለት አዲስ ጥበብና እይታ ማለት ነው። ህይወት በትልቅ ፈተና ውስጥ ስታሳልፈን የማንማረው ትምህርት ወይም ደግሞ ማንም ሰው በምንም አይነት መጽሐፍና ምክር ሊገኝ የማይችል ጥልቅ ጥበብን ይዘን እንድንወጣ ያደርጋል። አንደኛው ስለ ራሳችን ድክመትና ጥንካሬ በደንብ እንድናውቅ ያደርገናል። ሁለተኛው በዙሪያችን ምን አይነት ሰዎች አሉ፣ ከማን ጋር ነው ያለነው፣ ወደፊት እስከ ማን ጋር ነው መቀጠል ያለብን የሚለውን ትልቁን የሰው ልጅ የህይወቱን ፈተና እንድንለይበትና ያንን መንገድ በስርዓትና በጥንካሬ እንድንራመድ ለይቶ የሚያሳዩን መንገዶች ይሆናሉ። ሶስተኛ ለነገሮች የምንሰጠውን ዋጋ እንድንቀይር ወይም ደግሞ በጣም ዋይዝ ወይም ማስተዋይ እንድንሆን አድርጎ ይቀይረናል። ሶስተኛው ኒው ኦፖርቹኒቲ ወይም ደግሞ የህይወት መንገዳችንን የምንቀይርበት አንድ እድል ሊሆን ይችላል። የሰው ልጅ የህይወቱን ስኬት ለማምጣት ብዙ ጎዳናዎችን በሚራመድበት በዚህ ዘመን ደፋርና ጀግና ቆራጥና ጎበዝ ሆኖ የሚሄድበትን የህይወቱን ጉዞ ብዙ ፈተናዎች፣ ብዙ ጭንቀቶች፣ ብዙ ሀዘንና ለቅሶዎች ጥንካሬውን፣ አቅሙን፣ ጉልበቱን እየበሉበት ብዙ ረዥም ጉዞዎችን ሊጓዝ ይችላል። በዚህም ጊዜ ፈተና የሚመጣበት ታይም ላይ አሸናፊነትና ድፍረትን፣ እውቀትና ጥበብን የሚያገኘው ሰዎች ተምረው ከሚያመጡት መጽሐፍና ሰዎች አንብበው ከሚነግሩት ወሬ ይልቅ በህይወቱ ዋጋ የከፈለ ሰውና የህይወቱን መንገድ በደንብ አድርጎ በፈተና መካከል የተሰራ ሰው ሲያወራ ነገራቸውን፣ ህይወታቸውን፣ እርምጃቸውን እና መንገዳቸውን ቀይረው እንዲያዩና የነገ ስኬታቸው ቅርብ ሆኖ እንዲታያቸው ያደርጋቸዋል። ይህን ሁሉ ሊያደርግ የሚችለው ምንድነው? ሰው የሚገባበትና የሚያልፍበት ፈተና የሚባለው ነገር ነው። ይህ ፈተና የሚባለው ነገር የህይወታችንን አንድ እርምጃ ወይም በእድል ቀይሮ ወደ ተሻለ ስፍራ ሊወስደን ይችላል ተብሎ ይታመናል። አንዳንድ ጊዜ ትናንሽ በሮች ሲዘጉ ለትላልቅ በሮች እድል ነው የሚሰጡት። አንዳንድ ጊዜ እጃችን ላይ የሆነ ነገር ይዘን የሆነን ሰው ሌላ እቃ ቀብለን ብንለው እጃችን ላይ ያለውን እቃ ተጨማሪ አድርገን ለመያዝ ስለማይመችን ህይወትም እንደዚህ ነች። እናንተ ህይወት ላይ ያለን በር አንዱን ሲዘጉት ሌላኛው ይከፈታል። አንዳንድ ጊዜ ደግሞ ህይወት ራሷ የእናንተ ህይወት ላይ በር ትቆልፋለች። የቆለፈች ቀን መጨረሻውን ልታሳያችሁና እናንተ መቀጠል እንደማትችሉ እያወራች አይደለም። የተሻለ በር እና ትልቅ በር ልትከፍትላችሁ ስትፈልግ ትናንሽ በሮችን በመዝጋት ትታወቃለች። ፈተናዎች ከለመድናቸው የህይወት ክበቦች ወይም ኮምፎርት ዞን ከሚባለው ስፍራ እንድንወጣና አእምሮአችንን ሰፋ አድርገን እንድናይ ያደርገናል። ለምሳሌ ያጣነው ነገር የተሻለ ነገር እንድንፈልግ ያደርገናል። ይህ ማለት ደግሞ ዛሬ ያጣነው ትናንሽ ነገሮችና አንድ ነገር ሊሆን ይችላል። ነገ ደግሞ የተሻለ ነገርና ትልቅ ነገር እንድንፈልግ ትልቅ በር ይከፍትልናል። አራተኛው ፐርሰናል ትራንስፎርሜሽን ነው። የተለወጠ ወይም የተሻለ ማንነት። ከትልቅ ፈተና ጀርባ ሁል ጊዜ አዲሱ አንተ አለ። ፈተናውን በድል ስትወጣ አንተ ትላንትና የምትታወቅበትና ትላንትና በተሰጠ ስም ትላንትና በነበርክበት ስፍራ
እንድትኖርና እንድትሰነብት የማያደርግህ የተሻለ ማንነትን ገንብቶ የሚሰጥህ አዲስ ማንነት ተፈጥሮ ወይም አዲስ ማንነት ሰርተ እንድትወጣ ያደርጋል። ይበልጥ የበሰልክ ለራስህ ያለ እምነት ከፍ ያለ ለሌሎች ማገዝና መርዳት የምትችል ለስኬት የበቃ ሰው ትሆናለህ። ፈተና የሚመጣው አንተን ለመስበር ሳይሆን አንተ ውስጥ የተሻለውን ማንነት ቀርጾ ሊያወጣ። ስለዚህ ፈተና አይጠላም። ባጭሩ ምን ልላችሁ መሰላችሁ? ፈተና ጊዜያዊ ነው። ከጀርባው የሚመጣው ስኬትና ብስለት ግን ዘላቂ ነው። ስለዚህ ይህ ቪዲዮ አንድ ጭንቀቱ ስላለና የነገውን ተስፋ በአጭር ነገር እያጣና ጨለመበት ለተቀመጠ ለአንድ ጀግና ነው። ፈተናዎች ሁልጊዜም የሚሰብሩን ይመስላሉ፣ እንዳንነሳ አድርገው ሊጥሉን ይሞክራሉ። እኛ ግን ዛሬን ብቻ ሳይሆን ነገን በተሻለ አይን ስለምናይ ከፈተናው በኋላ ያለውን ጉዳይ እንጂ አሁን ያለንበት የፈተናውን ነገር ኤክስፕሌን እያደረግን አንቆይም። ስለዚህ አሁን ለፈተና ያላችሁን አመለካከት መቀየር የምትችሉበት ጊዜ ነው ብዬ አስባለሁ። የህይወት ፈተናና ከባድ ምርጫዎች ሳይኖሩን ሲቀሩና የነገን የመኖር ተስፋ አጣቦ በሚሰጠን በዚች ባጭር ህይወት ውስጥ 100 ዓመት ነው የምትኖረው። 10 ዓመቱን 20 ዓመቱን 30 ዓመቱን እንዴት እያሳለፍክ? ተስፋ በመቁረጥ ውስጥ ነገህን ዛሬ እንዳታጣው። ዛሬ ላይ ነገህን ብትገነባው ይሻላል። ደፋርና ጀግና ቆራጥና ለሁሉም ሰው ተምሳሌት መሆን የሚችል ጀግና ሰው ሆነ እንድትሰራ ከፈለክ ፈተና በህይወት ውስጥ ግዴታ ነው። እናንተ የእጅና የጉልበት ጥንካሬ የህይወታችን ፈተና ይቀይረው። ለሁሉም ሰው የሚመጣው የተለያየ ፈተና ነው። ባለበት መንገድ ፈተናውን የሚመልስበት መልስ እንጂ የሰውየውን ህይወት የሚቀይረው ላለበት ፈተና ከጭንቀቱ የሚገላገልበትን አጭር መንገድ ፈልጎ የሚተነፍስ ሰው ያንን ፈተና መወጣትም ማለፍም ስለማይችል ሁልጊዜ በፈተናዎቹ እየወደቀ የነገ ተስፋውን ይጥላል። እናንተ ግን ከፈተናችሁ እንዳትሸሹ። ሁልጊዜ ፈተናችሁ ባለበት ጊዜ ፈጣሪ ሊቀይረኝ ስለፈለገ እዚህ ነገር ውስጥ አምጥቶኛል፣ ስለዚህ ነገንም የምቀጥለው በዚህ ነገር ነው። ከፈተናው በኋላ የተሻለ ህይወት፣ የሚገባችሁን ክብር፣ የምትፈልጉት ስፍራ ላይ ትደርሳላችሁ ነው። ፈተናው መካከል መቼም ቢሆን ወደኋላ እንዳትቀሩ። ቁም ነገር ለማየትና ለመለወጥ መታችሁ ከሆነ ይህን ቻናል ሰብስክራይብ በማድረግ አግዙን እንላለን። እንወዳችኋለን።